አንቺ ብቻ ደስተኛ ሆኒ። በቃ እኛ የምንፈልገው ደስታሽን ማየት ብቻ ነው እና በጣም ደስ ብሎኛል። ዳንሻ መይርዬ፣ ሁላችሁም አጠገቦች ያላችሁት በጣም ነው የምወዳችሁ። እናመሰግናለን። እኔ ደስ ብሎኛል። የኔ ጣፋጭ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ኑሩልኝ። ጥላት ደግሞ በቃ ወተት አዘጋጁና ሊበርጉ ወተታችሁ ጥላቴ ወርቃ እንጂ እንኳን ደስ አላችሁ። ወተት በደንብ እየጠጣችሁ ጀግና የመጨረሻ አንድ ዘፈን ክፈቱና በቃ እናንተ ምረፉ። ወተት ባትጠጡባችሁ ጥላት ሁላችሁም ጥላት ማለት ነው። እዚህ ጋር ወተት ሌላው ወተት አይደለም። ለነ አብርሽ እና ለነ ሄርሜላ እኔ በግሌ የራሴ ጊፍት ነው። አንድ ላም ማይከራዩ ለሳምንት እያለባችሁ ጠጡ። መብላት አይችሉም፣ ማለብ አይችሉም። አቅም የለም። ከዜሮ ተወጥቶ ደግሞ እንትን ማካበዳቸው ነው። በእኛ አካውንት እንትን ስላላለ እንደተማረ ሰው ሩታ የኔ ጀግና የኔ ጠንበላል ብቻ የኛ ነሽ። ምንም ችግር የለውም። እኮራብሻለሁ። ሰላም ልበልበት ማለት ነው። መሬም አንዴ ሩትዬ እንዴት ነሽ? ደህና ነሽ ወይ? እነ መሬም ሁላችሁም ደህና ናችሁ? እኛ ደህና ነን። በጣም ነው የምንወድሽ። ኮንግራ እናት ማለት ነው። እህቶችሽ ራሱ ሁላ ይለያሉ። የኔ ጀግና በርቺልኝ። የተሰበሰባችሁት መልካም አውደ ዓመት እንኳን አደረሳችሁ። እንወዳችኋለን። እሺ ፏ በሉ። እርትዬ በጣም ነው እናቴ ትሙት። እንኳን ደስ አለሽ ሩታዬ። ወንድሞቼ በጣም ወንድሞቼ እህቶቼ ሁላችሁ ጋይስ ተደማመጡ። የኔ ማር የኔ እናትሽ በጣም ነው የሚወድሽ። በጣም በጣም እንደ እናትሽ ነው የሚያየው አንቺን። እሺ በጣም 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 ዳኒ እና ሜሪ በጎናችሁ እግዚአብሔር ያክብራችሁ። አሜን። እኔ ምንም ብላችሁ ጨርሻለሁ ማለት ነው። ሩትዬ እወዳችኋለሁ። ደህና ሁኑ። እሺ ሰላም ጨርሻለሁ። ሁላችሁም እንወዳችኋለን። ትግርኛ አማርኛ ብዙ አይደለሽም፣ ትግርኛ ነው የምናገረው። ሩታ ግን ሁሉ ጊዜ ከፍት በልነት እንዳታለቅሲ እንዳይከፋት። በቃ ወድሻለሁ። ሎሌ ካሰማ ብለል ለምሳያ የኔ ቆንጆ በጣም ከቻልን ነገ ወይም ከነገ ወዲያ እንገባለን። ካልሆነ ግን ፕሮሚስ ዳግማ ትንሣኤ ዝም ብለን ለማመስገን ዳግማ ትንሣኤ እንገባለን በእርግጠኝነት። የዛኔ በደንብ በሰፊው እንጫወታለን ምናምን። ሁሌ የሩታ ፋሚሊ አንደኛ እንወዳቸዋለን።